ዞር በይ አይደለም ዞር አለለም ከፊቴ ዞር በይልኝ አልኩሽ ዶክተር ዞር በይ አይደለም አሁን ሰማኛለህ ዙና ላይ እንደሆነች ነግሬ ነበር ዝግሩም አለ ከዛ አንተ ምን አደረክ አውቶናሚክ ቢሮ ገብተህ ቁጭ አልክ እና አሁን ወጣህ ነው ቆይ ግን ፈርሃት ደህና ናችሁ ወይ ማለት ከባድ ነው የሚያስፈልጋችሁ ነገር አለ ወይ ብትል ምን አለበት ችግር አለው ትሞታለህ ቆይ ብትጠይቃቸው ይገለሃል አሁን የትም አትሄድም ለማምለጥ እየሞከርክ ነው ከነሱ እየሸሻሃቸው ነው እነሱ በቀል እየፈለጉ አይደለም አንተ ታስፈልጋቸዋለህ አንተ ነህ ገባህ አይደል በቀል አስፈልጋቸውን ፈርሃት ያ ትንሽ ልጅ ላይ ትኩሳት ይዞት በጣም አሞተኝቷል ለምን ምክንያቱም አባቱ አብሮት የለም ግን የሚያሳዝነው አጎትም የለው ሂድ በቃ ሂድና ተኩስበት ከዛ እሱ መልሶ ይተኩስብሃል ሳትገለው እንዳትመለስ እሺ ወይም በአሁኑ ጥሩ ምርጫ ለመምረጥ ሞክር እባክህ ፈርሃት ላይ ሂድና የዛን ምስኪን ልጅ ጸጉር እየደባበስ ከዛ አባቴ ይመጣል አይዞህ የኔ አንበሳ በለው አትፍራ አባቴ እንደማይመለስ ሁለታችንም እያወቅን ወንድሜም እንደዛ ያደርግ ነበር ግን መቼም ተስፋ ቆርጦ አያውቅም መቼም የጓጓ ሰው ምንም አይነት ውሸት ብትነግረው ለመስማትና ለማመን ዝግጁ ነው የሚፈልጉት እሱን ነው ለምን እንደሆነ ታውቃለህ ምክንያቱም አንተ ውሸት የምትለው ለእኛ ተስፋ ነው በሕይወት እንድትቆይ የሚያደርግ በሕይወት የሚያቆይህ አትፍራ እባክህን እላይ ሂድ ፈርሃት ጸጉሩን እየደባበስክ አባትህ ይመለሳል እባክህ ዞረ ወደ ኋላ እኔ ያለው ግን እኮ ወንድሜ ነው አስሊ ሱና ልጄ ውሃ ባቸቱ እናምጣ መገጣጠሚያዎቹ ላይ ካደረግንለት ትኩሳቱ ይቀንስለታል እሺ ልሂድ ቻው ልጄ